አባይ መሰለ ነው መባለው የስርዓተ ትምህርት ቡድን መሪና የክረምት በጎ ፈቃድ በተለይም ደግሞ የማጠናከሪያ ትምህርቱ ፕሮግራም አስተባባሪ ነኝ። በዚህ መሰረት በወረዳችን ባሉ በዚህ በቅርብ በሚገኙ አንደኛ ደረጃ ትምህርት ቤቶችና ሁለተኛ ደረጃ ትምህርት ቤቶች ከሁለተኛ እስከ 12ኛ ክፍል ያሉ ተማሪዎችን የማጠናከሪያ ትምህርት በአንጋፋ መምህራን በዩኒቨርሲቲ ተማሪዎች እና በነባር በዚህ በመደበኛ መምህራን አማካይነት በሶስቱ የትምህርት ኃይሎች እየተሰጠ ነው የሚገኘው። በተለይ ደግሞ ከበጎ ፈቃድ አንፃር ያንጋፋ መምህራንም የተማሪ የዩኒቨርሲቲ ተማሪዎች አስተማሪዎችንም እንዲሁም መደበኛ መምህራንን በጨማሪ ወንድ 33 ሴት 5 ሴት መምህራን በድምሩ 38 መምህራን የበጎ ፈቃድ ትምህርቱን እየሰጡ ይገኛሉ። በዚህም ደግሞ ተማሪው በየጊዜው እየጨመረ የሚሄድ ቢሆንም በአሁኑ ሰዓት 150 ወንድ ሴት ደግሞ 295 ተማሪዎችን በድምሩ 445 ተማሪዎች ከሁለተኛ እስከ 12ኛ ክፍል ያሉ ተማሪዎችን የማጠናከሪያ ትምህርት እየተሰጠ ይገኛል። ይህም ተጠናክሮ ይቀጥላል የሚል ሀሳብ ነው ያለኝ። ስሜ ጌትነት አንዳርጌ ተሰማ እባላለሁ። የ8ኛ ክፍል ሲቲዝን ወይም ደግሞ ዜግነት ትምህርት ነው የማስተምረው። በእርግጥ ይሄ በጎ አድራጎት ስራ ነው። በእርግጥ የህሊና ስራም ነው ትምህርት መስጠት። ትምህርት ደግሞ ለአንድ ሀገር የእድገት መሰረት መሆኑን እናውቃለን እና ከዛ አንፃር ትምህርቱን አሁን በበጎ ፈቃድ ነው የሚሰጠው። ለዚህ ደግሞ ያነሳሳኝ በርካታ ነገሮች አሉ። በተለይ እኔ በአሁኑ ሰዓት በቀዶ ጥገና የተሰራልኝ ሰው ነኝ። በዛን ሰዓት የስራ ባልደረቦቼ ከመጠየቃቸው በፊት የክፍል ተማሪዎቼ 15 አዋጥተው በቤቴም በሆስፒታል ተኝቼም ጠይቀውኛል። ከዚህ በላይ ለኔ ኩራት የለም። ፕላስ ያስተማርኳቸው ልጆች ትልቅ ደረጃ ላይ እየደረሱ አሉ። እነሱ ክረምት ላይ ወደ ቤት ጥየቃ ሲመጡ መጀመሪያ እኔን መጥተው ነው የሚጠይቁት። የመጀመሪያው ቀዶ ጥገና የሰራልኝ ደግሞ ያስተማርኩት ተማሪ ነው። የሚገርመው ስለዚህ ከዚህ በላይ ደስታ የለም። 130 ሺህ ብር ሲዋጣ ዘመዶቼ ከነሱ ባሻገር ደግሞ ያስተማርኳቸው ተማሪዎች ሁሉ ፓርቲስፔት አድርገዋል። ለኔ ትልቅ ኩራት ስለሆነ እስከ እድሜ ልኬ እስከ ዕለተ ሞቴ ቀን ድረስ ማስተማር መቻል አለብኝ ብዬ አስባለሁ። ለምሳሌ በባለፈው አመት ብንወስድ በትርፍ ሰዓት ጊዜ ከ60 ጊዜ በላይ እገዛ ሰጥቻለሁ። ከለየዋቸው ተማሪዎች የሚገርመው በ3 ደረጃ ከለየዋቸው ዝቅተኛ ደረጃ የነበረች ተማሪ አሁን ከፍተኛ ደረጃ ይደርሳለች። 97 ውጤት አምጥታለች። ከዝቅተኛ ተነስታ ማለት ነው። ወደ መካከለኛ የመጡ ብዙዎች ናቸው። ለምሳሌ አንድ አይነት ስውር ተማሪ ብንወስድ መላሹ የሚባል አሁን አዳሪ ትምህርት ቤት ገብቷል። ያ ተማሪ የተለያዩ ገዛዎች ተደርጎለት እኔን አያስቀምጠኝም። የሚገርማችሁ ለመጠየቅ ወደ ኋላ የማይ ዛሬ ደውልልኛል። ስለዚህ ይሄ ለኔ ትልቅ ተስፋዬ ነው። ትልቅ እኔን ሊያነሳሳኝ እስከ መጨረሻው ድረስ ሊያሰራኝ የሚገባ ነው። ምክንያቱም እኔ አርሻ አላመርትም፣ ነግጃ አላተርፍም። ግን እኔን ሳቲስፋይ የሚያደርገኝ የተማሪዎች ውጤት ነው። ነገ ለዚች ሀገር የሚበጅ ትውልድ ማፍራት ነው። ስለዚህ ይሄ ከምንም በላይ ስለሚያስደስተኝ ማስተማር ከምንም በላይ ያስደስተኛል። ለማስተማር አይነት ሳቲስፋይ የሚያደርግ በመኖር ስለሌለ ማስተማር እኔ ከምንም በላይ ያስደስተኛል። ስለዚህ አሁን የክረምት ትምህርት መጀመሩ በጣም ጥሩ ነው። ሌላው የትምህርት ጽሕፈት ቤት ባለሙያዎችና የአስተዳደር ሰራተኞች ብቅ እያሉ ቢያጠናክሩት የበለጠ ውጤት ላይ ይደርሳል። የሚሰሩ ወይም ደግሞ ውጤት የሚያመጡ ተማሪዎችን አይዟችሁ ማለት የሚያስተምሩ መምህራንን ማነቃቃትና ማበረታታት ተገቢ ስለሆነ ለወደፊቱ ይሄ ነገር ትልቅ ትኩረት ተሰጥቶት ቢሰራ ነገ ከነገ በኋላ ወደ ገጠሩ ይስፋል ብዬ አስባለሁ። ማርያና ጌት ይባላሉ። የ8ኛ ክፍል በበጎ የ8ኛ ክፍል ተማሪ ነኝ እና የ2019 የ8ኛ ክፍል ሚኒስትሪ ክልል አቀፍ ተፈታኝ ተማሪ ነኝ። ለበጎ ትምህርት ስናወራ የበጎ ትምህርት ለተማሪዎች ለኛ አስተዋጽኦ ያለው እንደውም ለሚኒስትሪ ተማሪዎች ያለነው አስተዋጽኦ በበጎ ትምህርት ስንማር ወይም በመደበኛው ትምህርት ስንማር በክረምቱ የተማርነው ትምህርት ስለሆነ እንደገና ስንማር በድጋሚ ስንማረው እንደ ክለሳና እንደገና እንደ ማስተዋወስ ይሆነናል። ደግሞ በተጨማሪ በክረምቱ የሚያስተምሩ መምህሮች አንዳንድ መምህሮች አሉ። አንዳንድ ደግሞ
እንደኛ ተማሪው ነው። አሁን ግን ወደ ዩኒቨርሲቲ የሄዱ ተማሪዎች ስላሉ ከነሱ ጋር እንደኛ ተማሪዎች ስለሆኑ በቀላሉ ሀሳባችንና ጥያቄያችንን ለማቅረብ ትልቅ ነጻነት አለው። ስለዚህ የበጋው ትምህርት ሁሉም ተማሪ እንዲማርና ጥቅሙም የጎላ መሆኑን መግለጽ ፈልጋለሁ። አመሰግናለሁ።